አናውቅም። እና በጣም እያሰቃየች ነው ያላችሁ። እንጃ እኔ እንደዚህ አይነት ሴት እኔ ገጥሞኝም አታውቅም። ከያዝናት በኋላ መረጥ እንሰጣታለን ወይ የሰውየውን ማንነት አውጪ ወይ አንቺ አንለቅሽም። በቃ ቢያንስ ለልጇ ስትል ወደኋላ ለልጅ ስትል እውነትን ታወጣለች ብዬ አስባለሁ። ስለዚህ በቃ ሳትጎዳት በቃ በደንብ አስፈራርተክ አማራጭ እንደሌላት በቃ ማወቅ አለባት። በቃ ፍላጎቷ አላማዋ ምን እንደሆነ እዚህ ቤተሰብ ውስጥ ሰውየው ደግሞ ሚስጥር ሰው አለኝ ስለምትል ያ ሰውየው ደግሞ ፍላጎቱ ምንድነው? አላማው ምንድነው? የዚህ ቤተሰብ ትዳር መፍረስ ነው? ምንድነው ፍላጎቱ? ያንን እንጠይቅልን እንፈልጋለን። እሺ እንጠይቃለን። ችግር የለም። መጀመሪያ ምንታና ግን ሁለት ነፍስ ናት ማለት ተጠንቀቅ ነው። ይዛት ስትሄድም ተጠንቀቅ ይዛት ሄድ። ሁለት ነፍስ ስለሆነች እየደረሰችም ስለሆነ ሌላ ችግር እንዳይፈጠር የኛ ችግር ነው እንዳታመጣብን። እሺ አረ በልስ ከዛ እስኪ ፋፊ መጣሽ? እንኳን ደህና መጣሽ። ነይ እዚህ ነይ ይመጣል ነይ ይመጣል ነው ፈልገሽ ነው የመጣሽ? የእውነት ማለት ነው። ዲና በጣም ታሟል። አንቺን ካገኘ ቀን ጀምሮ አሞት ነበር። አሁን እግዚአብሔር ይመስገን ደህና ነው። እንኳን ደህና መጣሽ። እሺ የታለ? ቆይ እንሰጥሻለን። ትንሽ ተረጋጊ። ተረጋጊ። መጀመሪያ ምን ሆነሽ? አሞታል አላለችውም እንዴ? ለምንድን ነው የጠራሽኝ? አሞታል ስላልሽ እኮ ነው የመጣሁት። እንዳንቺ አልተጨነኩም። ተስማሙ። በጣም ትጨነቅለት አይደል? እሺ የታለ? አይዞሽ ተረጋጊ። እየቀለዳችሁ ነው? አይ ዛሬ እየቀለድሽ ነው? ለምን ቀልዳለሁ? እና የታለሽ? ይመጣልሻል። አይዞሽ እየቀለዳችሁ ከሆነ ይኸውልሽ እኔ ልሂድ። ተረጋጊ። መጀመሪያ ተረጋጊ። አንተ ማንስ ጀምር? ማን አለ? ምን ተጨነቀሽ? አሳውቀሽ ሻለሽኝ? ደግሞ በጋር መንቀሳቀስ ጀመር። በጣም ተፈራሽ። ክራይ ጓደኛ ነው ታውቃለሽ አይደል? እሺ እና እየሰማሽ ነው? እና በይ ጓደኛው ምን እንዳደረግሽ ንገሪው። ምን አደረኩት? አንቺ ማን ያደረገው ነገር አለ እንደዚህ? እኔ የሰማው ብዙ ነገር ነው የሰማሁት ነው ታውቃለሽ አይደል? ኪራ ማለት ለኔ እኮ ጓደኛዬ ነው። የምታውቂው ባክሽ ጓደኛዬ ነው። ምንድን ነው? ቆይ አልገባኝም። አሁን ምንድን ነው የፈለጋችሁት? አሁን ብለሽ ነው አልልም ነው ብለሽ ነው የመጣሁት። ተረጋጊ ነው የምንሰጥሻለን በቅርቡ ተረጋጊ። መጀመሪያ አሞታል ብለሻል። የታል? ብዙ አንቺ ምንድን ነው ብዙ የሰማው ነገር ብዙ ነገር በቃ